በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት የድንግል ማርያም ምልጃ በኔ በባሪያው በእናንተም በሁላችሁ አድሮ ይኖር። አበው ካህናት፣ አኀው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር እግዚአብሔር አምላክ ይህችን ሰዓት ቃሉን እንድንማማር ስለፈቀደልን ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ዛሬ ባለፈው እንደነገርኳችሁ ጠንከር ያለ መልእክት አለኝ። ይህም መልእክቴ የልደት ዋዜማን በቤተ ክርስቲያን በመሰብሰብ ማስቀደስ እንደሚገባ ነው። ይህንን የምናገረው ከቤተ ክርስቲያኒቱ ሕግና ሥርዓት አኳያ ነው። እግዚአብሔር አምላካችን እርሱ ከዘላለም እስከ ዘላለም ምስጋና ይግባውና የሰው ልጆችን ለማዳን ያደረገው አንዱ ትልቁ ነገር ሰው መሆን ነው። ትልቁ በዓላችን ነው። ገና የሚለው ስምም ገናና፣ አብይ፣ ታላቅ ከሚለው ጋር አንድ ነው። ከዚህ በፊትም ብያችሁ ሊሆን ይችላል። የቤት ውስጥ እንኳን ትልቅ ጋን ካለ ጋን የሚለው ስም አሁን እንደነገራችሁ ትልቅ ከሆነ ጋን የሚል ስም የሚሰጠው ትልቅ ለማለት ነው። ትልቅ ለማለት ነው እና ትልቅ ማለት ነው። ገናን ስንክሳሩ ላይም ስታዩት የበዓላት ንጉሥ ይለዋል። ምክንያቱም ሁሉ ሚስጥራት ሁሉ የመጡት አምላካችን እግዚአብሔር ክብር ይግባውና ከሰማየ ሰማያት ወርዶ ጥያቄ ጠይቄያችሁ ነበረ ትዝ ይላችሁ ከሆነ በዘመነ ማቴዎስ ወሩ ታኅሳስ ዕለቱ ማክሰኞ ሰዓቱ ከሌሊቱ 10 ሰዓት ቀኑም 29 ይሄ ነው ጌታችን ኢየሱስ ከመቤታችን የተወለደበት ቀን። ተመልከቱ። የበዓላት ንጉሥን እንዴት ነው የምናሳልፈው? ትንሣኤን እንዴት ነው የምናሳልፈው? አሁን መነጋገሪያችን ገና ስለሆነ ገና ሌሊት ሥጋው ደሙ ለሚቀበል ሁሉ አክፍሎት አለው። ዋዜማው ጋድ ነው። የጋዱ ቀን ሰዎች በጽሞና ሆነው ለሌሊት ታላቅ በዓል ለሥጋው ደሙ የሚዘጋጁበት ነው። ስለዚህ በዚህ ዕለት በዚህ ታላቅ የደስታ የበዓል ቀን ሰዎች ሁሉ ቤተ መቅደስ ሄደው ማደርና ማስቀደስ አለባቸው። ይሄም ደግሞ ጌታ የተወለደው አሁን እንደነገርኳችሁ ዘመነ ማቴዎስ ወሩ ታኅሳስ ዕለቱ ማክሰኞ ቀኑ 29 ሰዓቱ ሌሊት 10 ሰዓት ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከጠባቂዋ ዮሴፍ ከዘመዷ ሶሎሜ ጋር ሆነው ሌሊቱን ሙሉ በዛን ቀን እረፍት የለም። እመቤታችን የመውለጃዋ ወራት ደርሷል። መላእክት ከሰማይ የሚወርዱበት ነው። በጣም ታላላቅ ነገሮች የሚፈጸሙበት ነው። ለንጉሥ አርቃዲዎስ በረከቱ ይደርብን ቅዱስ ዮሐንስ አፈወርቅ እንደነገረው 5ቱ ግብራት የተፈጸሙበት አብይ በዓል ነው ገና። እመቤታችን በከብቶች በረት ልትወልድ ነው። ዮሴፍና ሶሎሜ ባጠገቧ ናቸው።
ስትወልድም አድግና ላይም ሁለቱ እንስሳ እስትንፋሳቸውን ገበሩ። በሰማይ ያለው ዙፋን በከብቶች በረት ሆነ። በሰማይ 4 ጸወርተ መንበር አሉ። ሱራፌል መላእክት ናቸው። 40 እንስሳ ይባላሉ። 40 እንስሳ እንደገና በከብቶች በረት ታዩ። 40 እንስሳ በከብቶች በረት ዮሴፍ፣ ሶሎሜ፣ በሬውና አህያው። እመብርሃን የእግዚአብሔር ማደሪያ ጽዮን የተመረጠች ልጇን ወዳጇን ጸንሳ ወለደችው። መላእክት ከሰማይ ነጉደው ወረዱ፣ ሰገዱ፣ ዘመሩ። እንደገና ወደ ላይ በረው ወጡ። በላይ በመንበሩ ሲያዩት አልጎደለም፣ 3 ነው። አልተጨመረም፣ 3 ነው። 2 አልሆነም፣ 4 አልሆነም። እንደገና ተመለሱና መጡ፣ በከብቶች በረት አዩት። ይሄ ምስጢር ድንቅ ነው። እግዚአብሔር ዓለምን ከፈጠረበት ጥበቡ ሰውን ያዳነበት ጥበቡ ይበልጣል የተባለው ይሄ ነው። ሰው ሆነ አምላክ ቃል ሥጋ ሆነ ብሎ ዮሐንስ ወንጌላዊ የጻፈው ቀድሞ የታየው ትንቢት በሐሙስ ዕለት ወበመንፈቀ ዕለት እትወለድ ወለተ ወለተ ከሚለው ትንቢት ሁሉ ተፈጸመ። ሱባኤው የተቆጠረው ደረሰ። ትንቢቱ የተነገረው ተፈጸመ። ጌታ በከብቶች በረት ተወለደ። ሌሊት ነው የተወለደው። ስለዚህ መልአኩ ለእረኞቹ ምን አላቸው? ታላቅ የምስራች ነግራችኋለሁ፣ ታላቅ ደስታ ነግራችኋለሁ። ዛሬ መድኃኒት ክርስቶስ ተወልዶላችኋል። እንሂድ። በሌሊት ነው ይሁሉ። እንሂድ ወዴት? ወደ ቤተልሔም። በሌሊት ወደ ቤተክርስቲያን የሚመጣው ለዚህ ክርስቲያን የሆነ ሁሉ ማስጠንቀቂያ የምላችሁ የእግዚአብሔርን መንገር ነው። የኔ መንገር ነው። ክርስቲያን የሆነ ሁሉ ቤት ውስጥ ስራ የሌለበት ለበዓል ስራ ማለት ነው። እሱም በአንድ በኩል እንደ ማርታ ስለሚቆጠር ወይም ደግሞ የታመሙ ሰዎች ካልሆኑ በስተቀር ሁሉም ሰው ገስግሶ ወደ ቤተልሔም ይሄዳል። ተፈሥሒ ቤተልሔም ሀገሮሙ ለነቢያት እስመ በኀቤኪ ተወልደ ክርስቶስ ይላል ሄዶ። እናንተ የት ናችሁ? የኦርቶዶክስ ልጆች የት ናችሁ? የኦርቶዶክስ እናቶች የት ናችሁ? የኦርቶዶክስ አባቶች የት ናችሁ? በዚህ ቀን የኦርቶዶክስ ወጣቶች የት ናችሁ? በዚህ ቀን በቅዳሴው ካልተገኛችሁ፣ በማህሌቱ ካልተገኛችሁ፣ ከመላእክት ጋር ካልዘመራችሁ፣ ከረኞቹ ጋር ሐሴት ካላደረጋችሁ የእናንተ ኦርቶዶክስነት ምንድነው? መለኪያውስ ምንድነው? ምንድነው መለኪያው? ኑ እንሂድ ወደ ቤተልሔም፣ መልአኩ የነገረን ያሉ ሄዱ። እንደሆነም ሆኖ አገኙ። መብርሃን ልጇን አቅፋ አገኙ። ያ ማለት ደግሞ የተጠቀለለው እመቤታችን ጠቀለለችው ይላል። ወአሰረቶ መንኮባያቲሁ አውራ ጣቱን አሰረችው። አንድም ምትሃት እንዳልሆነ ለማጠየቅ ሰው ነው፣ ስጋን ተዋህዷል። አንድም ዮሴፍና ኒቆዲሞስ እንደዚህ ይገንዙሃል ስትል በጨርቅም ጠቀለለችው። ስጦታ ነዋ። ዛሬ ስጦታ ሲሰጡ ለሰው ጥቅልል አድርጋችሁ ትሰጣላችሁ። እመብርሃን ጥቅልል አድርጋችሁ አብ ሰጠን። ኢሳይያስ 9:6 ሕፃን ተወለደልን ወንድ ልጅም ተሰጠን። ይሄን ስጦታ ስንቱ የተቀበላችኋል? ያ ማለት ስጋው ደሙ ነው። ስንቶች ለስጋው ደሙ በቅታችኋል? ምክንያቱም ስጋው ደሙ ክርስቶስ ከሰማያት ወርዶ ከድንግል ማርያም ተወልዶ ይሄ ስጋዬ ነው ይሄ ደሜ ነው ብሉ ጠጡ የዘላለም ሕይወትን ውረሱ ታገኛላችሁ እያለ የተናገረው ይሄንን ነው በማቴዎስ 26:26 ላይ። በሉቃስ ወንጌል ምዕራፍ 2 እንደምታዩት በአውግስጦስ ቄሳር ነቀሬኒዎስ አገረገዢ በሶሪያ በነበሩበት በዛ ጊዜ ዕለቱ ዘመኑ ጊዜው ተነግሮ ፊክሽን አይደለም፣ እውነት ነው፣ ፋክት ነው። ዛሬ ዓለም እንደሚክደው አይደለም። ኢየሱስ ክርስቶስን እውነት ነው። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ እውነት ነው። ኢየሱስ ክርስቶስ መንገድ ነው። ኢየሱስ ክርስቶስ ሃይማኖት ማለት ነው። ሕፃን ተወለደልን ወንድ ልጅም ተሰጠን ስሙም ድንቅ መካር ኃያል አምላክ ነው ይላል። ስለዚህ በሌሊት ጌታ ተወልዷል። እረኞቹ መላእክት ባንድ ላይ ስብሐት ለእግዚአብሔር በሰማያት ሰማይ ሄደው ሲያዩ ሲወጡ ስብሐት ለእግዚአብሔር በሰማያት ያሉት የተመሰላችሁ ወጡ ላይ ሲወጡ አብ ወልድ መንፈስ ቅዱስ አራት ሳይሆን ሁለትም ሳይሆን ሲያዩት ስብሐት ለእግዚአብሔር በሰማያት አሉ። ወረዱና ሲመጡ ደግሞ በምድር ስምረቱ ለሰብአሉ